አሰላም አለይኩም ሰላማችሁ ብዝት ይበልልኝ ከሀገርን ከውጭም ያላችሁ የኔ ቤተሰቦች እና ትንሽ ጠፍቻለሁ በራሴ ሀጃ ምክንያት ነው። አሁን ግን በአዲስ ቪዲዮ ተዘጋጅቼ መጥቻለሁ። የእናንተ ኮሜንት በሌላ ቪዲዮ ተዘጋጅቼ እና ጠንክሬ እንደሰራ ያደርገኛል። ቶሎ ቶሎ ቪዲዮ እንዳቀርብላችሁ ያደርገኛል። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጎኝ የኩላሊት ህመም መንስኤ ምልክት እና ህክምናውስ ምን እንደሆነ እናያለን። ሰውነታችን ሁለት ኩላሊቶች አሉን። እያንዳንዱ ኩላሊት በታችኛው ጎድን አጥንት ወይም ዳሌ መካከል ባለው የሰውነት ጀርባ ላይ ይተኛል። የሰውነታችን ኩላሊት በባቄላ መልክ የሚመስል ነው። እያንዳንዱ የኩላሊት መጠን ከጡንቻ መጠን ጋር እኩል ነው። ኩላሊታችን በሰውነታችን ውስጥ ያለው ቆሻሻ የማጣራት ኃላፊነት አለበት። ሽንት ያመነጫል እና ተጨማሪ ፈሳሽ ቆሻሻ በሰውነታችን ያስወግዳል። የኩላሊት ህመም ምንድን ነው? የኩላሊት ህመም የተለመደ አይደለም። የኩላሊቶ ላይ የሆነ ችግር እንዳለ በአንድ ወይም የሁለቱም ኩላሊቶ ላይ ሊከሰት እንደሚችል ያውቃሉ? የኩላሊት ህመም አብዛኛው ጊዜ በሰውነቶ ጀርባ የጎን ወይም የሆድ የላይኛው ክፍል ላይ ይሰማል። ይሁን እንጂ እነዚህ በታችኛውም ላይ ያለውን ህመም የኩላሊት ጋር የተያያዘ ላይሆን ይችላል። እነዚህም ህመሙ የኩላሊት ጋር የተያያዘ መሆኑን ወይም አለመሆኑን ያስፈልጎታል።